አየልኝ ጸጋ እባላለሁኝ። በቀንጃ ፊልም ውስጥ በድርሰትና በዝግጅት ነው የተሳተፍኩት። በጎንደር ቀንጃ ማለት እኔ አንድ በሬ ሲኖረኝ አንተ አንድ በሬ ሲኖርህ እሱን አዋተን ስናው ሲስተሙ ነው ወይ ኦፍ ሲስተሙ ነው። ቀንጃ ሲንግል ማለት አይደለም፣ ባይዘው ዱዋል ማለት ነው ነገርየው። እንዲያውም እንደ ቲም ማንስተን እኔና ሱሬ በደንብ ዲያሎግ አድርገንበት ነበር ምናምን ፊልማችን ላይ ማለት በተለይ ከቱሾት ጋር ተያይዞ ምናምን ቀንጃነትን በደንብ ዲያሎግ አድርገንበት ነበር። እኛ ጎንደር ጋር ተያይዞ አንዳንድ በሬ አዋጡ ማለት ነው። የሆነ ጊዜ ከአንድ ጓደኛዬ ጋር ቡሬ ሄድኩኝና ጎጃም እዛ ፎጣ ለብሼ ምናምን ነው መንቀሳቀሰው እና ደግሞ ይሄ ማን ነው ቀንጃ ይላሉ። እዛ ጠየቁት፣ ምንድነው እዚህ ጋር ይለያል እንዴ እናንተ ሀገር ደግሞ የቀንጃ ትርጉም ስለው አው ሎሌ እያለው እኮ ነው አለ። ዋት ሰራለ ርዕሴ በሁለት መንገድ ነው ይሰራልኝ። በቃ አገኘሁት ምናምን ሶ አንደኛው ነገር ለተወሰነ ጊዜ ተቀጥሮ የሚሰራ ገበሬ ማለት ነው። በጉልበት የሚያገለግል የሚያግዝ ገበሬ ቀንጃ ነው የሚባለው። ሌላው ደግሞ በሬ አዋጥቶ ማለት ሲስተም ቀንጃ ይባላል። የስክሪፕቱ ሀሳብ የኔ አይደለም፣ የአክስቴ ልጅ ነው ስክሪፕቱን አይዲያውን የሰጠኝ። 2009 አንደኛ ዓመት ተማሪ ሆኜ ዩኒቨርሲቲ ሲገባ የሆነ ስቶሪ አወራኝ። እንደዚህ ቀንጃ የሚባል ፊልም አለኝ ነው ያለኝ። ርዕሱም የራሱ ነው ይዘው ያልተነካም ምናምንና ከዛ በጣም ስቶሪዎቹ ብዙ ናቸው ምናምን የሞር የተኮላና የተደነቀ አይነት ነገር ነበረ እሱ ሲያወራኝ ስቶሪው። ለምን አትሰጠኝም ያን ሀሳብ ምናምን አልኩት። በቃ እንደፈለክ አድርገው አለኝ። ከዛ ውስጥ የበሬው ነገር በደንብ እሱ ሀሳቡን ገዛኝ እና ወደዛ ትኩረት እንዳደርግ አደረገኝ ምናምንና አንደኛው አክቹሊ የገበሬ ልጅ ስለሆንኩ ከእንስሳት ጋር በጣም አታችመንት አለኝ። በደንብ እንስሳት ጋር ኦልሞስት ኮሚኒኬት ማድረግ እችላለሁ በደንብ ምናምን እሱ ነው። ከዛ በተለየ ደግሞ የእናቴ ከብት የጎቶቼ በሬዎቹ ምናምን በጣም የሚገራርም ስቶሪ ያላቸው ከብቶች አሉ ምናምን እነሱን ኦልሞስት 5 አይነት አካባቢ ላሞች ጋር በጣም የሚገርም ትዝታ አለኝ። ሳስበው የእነሱ ተጽዕኖ ነው ሞር ደመና የሚባለው በሬ ላይ ትኩረት እንዳደርግ ያደረገኝ ይመስለኛል። ዝም ብዬ ቀንጨብ አድርጌ ላወራ። ለምሳሌ አንደኛው አንድ እኔ የምጠብቀው የነበረ በሬ ነበር ረዳ የሚባል እና ለእረኛ በሬ ማለት በቃ ሲጋጠምልህ ሲያሸንፍ ምናምን ፕራውድ ነው የምታደርገው። በጣም በቃ ጉልቤ የሆነ በሬ ያለህ ማለት አንደኛ የገበሬውም ስለ ልቦና በዛው ልክ የሚናገር ነው። በሬ ጠንካራ ሲሆን ከጀርባ ያለው ገበሬ ጠንካራ ነው ማለት ስለሆነ እሱም ሰብኮንሺየስሊ የሆነ የሚናገረው ነገር ይኖራል። ግን ለእረኛ በጣም ተጋጣሚ በሬ በጣም ፕራውድ የሚያደርግ ነውና ከሆነ ጊዜ በኋላ ስደት ሄደ በሬው፣ ወደ አማች ሀገር ሄደ በሬው እና ተመልሶ ሲመጣ በጣም ተቀጥቅጧል ምናምን። ተቀጥቅጧል ማለት እንትን አውራ በሬ መሆኑ ቀርቶ አባት በሬ ሆኗል። በጣም ደቆብኛል ምናምን ተጋጣሚነቱ ጠፍቷል ምናምን። በቃ ፕራውድ አደረግበት የነበረው በሬ ሊመጣ ነው ሲባል በጉጉት የጠበቅኩትን በሬ አላገኘሁትም። ኦልሞስት ስነልቦ ነው ሙቶ ነው ያገኘሁት ምናምንና በጣም ማድረሰው አንደኛው ልጅነቴ ውስጥ ያለ። ከዛ አንድ በማልነግርህ ምክንያት ብራዘርና እኔ ታላቅ ወንድሜ ጋር ያረድናት ላማችን ኦልሞስት አርደናል ከታላቅ ወንድሜ ጋር ምናምን። የሆነ ሳድ ሞመንት ነበረው ከእሷ ጋር የነበረው አታችመንት ምናምን። ኢቭን ልጇም ጋር የነበረው አታችመንት ሸጠ ነው ገንዘብ አስፈልጎን። ከዛ እኔ 12ኛ ክፍል ሆኜ ምናምን ከስንት ዓመት በኋላ ኦልሞስት ከ7 ዓመት በኋላ ዘመድ ጥየቃ ገበያውን አልፌ ሲሄድ ኦልሞስት ገበያው ማለት እንትን የቀረጽንበት ማለት ነው፣ የጠላ ቤቱን ሲና አካባቢ የቀረጽንበት ማለት እሱን አልፌ የሄድኩኝ ትልቅ ወይና በሬ በጣም ግዙፍ በሬ ምናምን አየሁኝ ማለት ነው። እና የእኛ ጥጃ ነው ከስንት ዓመት በፊት የሸጥነው ማለት ነው። ቃ ማለት ዘመድ ያገኘው ያክል ነው የተሰማኝ ምናምን። ያ ሞመንት ልነግርህ አልችልም ምናምን። እና ኦልሞስት እንደዚህ አይነት አታችመንቶች ስለነበሩኝ በጣም በቅርበት በሬው ላይ ትኩረት እንዳደርግ ያን አይነት ናሬሽን እንድከተል ምናምን ገፋፍቶኛል ብዬ አስባለሁ። ዳጊ የሚባል አንድ ጓደኛ ላይ ለእሱ አስነበብኩት። እሱ ቸርነት ሲጠይቀው ስክሪፕት አለ ወይ ሀገረኛ ምናምን ሲለው ሪኮመንድ አደረገ ማለት ነው። አንድ አየልኝ የሚባል ልጅ እንደዚህ አይነት ስክሪፕት አለው ብታየው ምናምን አለው። ደወለልኝ ዳጊና ነገረኝ። እደውልልሃል ቸርነት አለኝ። ቸር ደወለ፣ ስክሪፕት ላኩለት፣ አነበበው፣ ወደደው። በፕሮግረስ እየተጻፈ ነገሩ ምናምን ወደ 7 ጊዜ አካባቢ ነው ሪራይት ያደረኩት። እስከ 7 ድራፍት ድረስ አለኝ ስክሪፕቱ። ኮመንቶችን እየተቀበልኩ በጣም ባለሙያዎቹ የሚሰጡት ኮመንቶች በጣም የሚገራርሙ ነበሩ። ዲቨሎፕ እያደረኩኝ ምናምን። በዛ አጋጣሚ ነው ከባህር ዳር እያለሁ ነው ማለት ነው ቸርነት ጋር የተገናኘሁት። የመጀመሪያው ከበሬ ጋር የተገናኘውን ነገር እንዳልኩ አውቀዋለሁ። ለምሳሌ እንስሳት ምን ሲሆኑ እንደሚያለቅሱ፣ ምን ሲሆኑ ለመሳረር ዝግጁ እንደሚሆኑ፣ ምን ሲሆኑ እንደሚጋጠሙ፣ ምን አይነት ባህሪ ሲኖራቸው ለእርሻ ጥሩ እንደሆኑ ምናምን በደንብ አውቃለሁ። ለምሳሌ በሬን ከጻፍኩት በኋላ ካስት ሳደርግ 7-8 መስፈርት አውጥቼ ነው ራሴ በሬ የገዛሁት ማለት ነው።
አንዳንድ ጓደኞችን ሳማክራቸው ዲስከሬጂንግ ነበር። ለምሳሌ ምል ገበሬም ሆኖ ይብል እንዴ እንደዚህ አይነት በሬ ታገኛለህ እንዴ ምናምን የሚል በጣም አስጨናቂ ነገር እንዴ እየቃዠው ነው እኔ እንደዚህ አይነት ከብት አላገኝም ማለት ነው ምናምን እስከ ማለት ነው። እና ሶ ነገሩን በደንብ ያደኩበት ካልቸር ስለሆነ አውቀዋለሁ። ነገሩ ማለት ምን ሲሆን ነው ነገሩ የሚሰራው እንዴት ነው የሚመጣው። ስፔሻሊ ከደመና ጋር ከበሬው ጋር የነበረው ሜን ካስት ስለነበረው ከሱ ጋር የነበረውን ነገር ገብቶኛል። ሶ ምን ማድረግ ነው የነበረብኝ መስፈርቶችን ማውጣት ማለት ነው። አንደኛው ከገበሬው ጋር በጣም ትልቅ አታችመንት አለው በሬውና ገበሬው አላቸው። ስለዚህ ሊተሻሹ ይገባል፣ ሊልሰው ይገባል፣ ሲያቅፈው ሊታቀፍለት ይገባል ምናምን፣ ሲያስረው ቀንዱን ሲያሸው እንደዚህ ቁጡ ባህሪ ሊኖረው አይገባም። አንደኛው መስፈርት ይሄ ነበር። ከዛ ለስቶሪ ውስጥ ደግሞ በሬው አውራ በሬ ነው፣ ያልተቀጠቀጠ በሬ ነው፣ እናት ላሞች ጋር ሲሄድ ምናምን እንደዚህ እናየዋለን በተጻፈው። ስለዚህ የተቀጠቀጠ በሬ መሆን የለበትም። ሌላኛው የእርሻ በሬ መሆን አለበት፣ መጋጠም መቻል አለበት፣ ግዙፍ መሆን አለበት ሰውነቱ። ምክንያቱም እንዳልኩህ የጠንካራ ገበሬ በሬ ጠንካራ ነው የሚሆነው፣ ስነ ልቦናውም በጣም እንትን ነው የሚሆነው። እና የዛ ገበሬ ደግሞ በካራክተር ውስጥ ያለው ምንድነው ካራክተሩ ደግሞ በጣም ጠንካራ ገበሬ ሻርፕ ገበሬ ነው። በሬውን በደንብ የሚወድ የሚቀልብ ምናምን አይነት ገበሬ ነው። ስለዚህ በጣም ግዙፍ መሆን አለበት በሬውን በዛው ልክ ምናምን። እና ይህንን ስለማውቀው በጣም ትልቁ ጭንቀት የነበረው በሬውን ፈልጎ ማግኘቱ ነው። ሰፊ ጊዜ ወስዶብኛል። እሱን ደግሞ በጣም ብዙ ገበያ ነው የዞርኩት። ከዛ እንዲሁም የከለር ነው ሌላኛው ነገር ደግሞ በጣም መልኩ ደግሞ እንትን ሚሞሬብል መሆን አለበት። ዝም ብሎ አይነት መልክ ባይሆን ምናምን የሚሉሽ ነበር። በሚደንቅ ሁኔታ ተሳክቶልኛል፣ አግኝቼዋለሁ በሬውን። ያለ ኤክስኪውዝ ነው የሰራሁት ደግሞ እሱ ላይ በጣም ብዙ አጎቶችን አስቸግሬያለሁ። ገበያ ለገበያ አንከራትቻቸዋለሁ። ፋይናሊ በዛ መንገድ ነው። ፕሪፕሮዳክሽን ብቻዬን ያሳለፍኩት ጊዜ በጣም ኢንተርቴይኒንግ ነበር። ለምሳሌ ቀረጻው እንዲካሄድ የፈለግኩት ፐርሰናሊ እኔ ቻይልድሁድ ያረፈበት ቦታ ላይ ምናምን እንዲሆን ዊሽ አደርግ ነበረ። ሲጻፍም ወደ ጎንደር የገፋሁት እኔ የማውቀው ነገር በደንብ ዲያሌክቱን አውቀዋለሁ፣ ካልቸሩን አውቀዋለሁ ምናምን ሪሶርሱን በደንብ ለመጠቀም ወደ እኔ ቦታ ገፍቼው ነበረ። ስለዚህ በአጋጣሚ ሆኖ ማስተምርበት ዩኒቨርሲቲ 5 ወር ምናምን ሆልድ አድርጎልኝ ነበረ በአካባቢው ሲቹዌሽን ምክንያት። ያን 5 ወር እኔ ጎንደር ሄጄ ተቀመጥኩበት ማለት ነው። በቃ እያንዳንዱ የሚያልፈውን ሰው ማወቅ አለብኝ። እዚህ ፊልም ላይ የሚሳተፈውን ሰው፣ ዲያሎግ ያለውን፣ ፊቸር ዲክስትራውን ወዘተ እያንዳንዱን በደንብ ማቀው ሰው በደንብ ወዙን በደንብ ሊሰጠኝ የሚችል አይነት ሰው ምናምን መሆን አለበት የሚል ዊሽ ነበረ። እያንዳንዱ ቦታዎችን እንትን ሳደርግ ስመርጥ በደንብ በቃ የተመላለስኩባቸው ወይዎች እንዲሆኑ አንዳንዶቹን ዊሽ ማድረግ ምንድነው በጣም እንትን እንዲያደርጉኝ ማለት ነው፣ ለእኔ ስሜት እንዲሰጡኝ አንዳንድ ቦታዎችን እንደዛ የመረጥኳቸው ቦታዎች ነበሩ። እንደዚህ በደንብ ፕሪፕሮዳክሽን ካስት ላይ አግዞኛል። ስለ እንስሳዎቹ ባህሪ በደንብ እንዳስብ አግዞኛል። ሎኬሽኖችን በደንብ እንደመርጥ አግዞኛል። ከዛ አጠቃላይ ያለኝን ነገር በደንብ እንዳስብ አግዞኛል። ከዛ በተረፈ በጣም ጥሩ ባለሙያዎች የተመደቡልኝ ያገኘኋቸው። እነሱ ጋር ደግሞ በደንብ ምንድነው የምፈልገው፣ ምንድነው ማድረግ ያለብን፣ ለዚህ ስቶሪ ማበረከት ያለብን ምናምን የሚለውን ደግሞ በደንብ ቆንጆ ዲስከሽን ነበር። ጥሩ ጊዜ ነው ያሳለፍነው። ፕሪፕሮዳክሽኑ ኢንተርቴይኒንግ ነበር በሆነ መንገድ። ካስቲንጉ ምንድነው እንዳልኩህ ሎካል ልጆቹን በደንብ ማሳተፍ ነበረብን። በደንብ ዲያሌክቱን እዛው የሚያውቁት ቆዳቸው ምናምን ከለራቸው በደንብ የሚመጣ ለዛውን የሚሰጡን ልጆች ምናምን እዛው ማግኘት ነበረብን ምናምን። ምንድነው ያደረኩት አንደኛው ቻሌንጅ ምንድነው ነን አክተር ብቻ ሲሆን ለጀማሪ ዳይሬክተር በጣም ቻሌንጅ እንዲያደርግ አንደኛው ስጋቴ ስለነበረ እሱ ምንድነው ለመፈለግ የሞከርኩት ቲያትር ግራጁዌት አድርገው ወይ ቲያትር ነክ ነገር ተምረው ምናምን የገበሬ ልጆች ቤተሰቦቻቸውን በእርሻ በምናምን የሚያግዙ ገጠር ውስጥ ያሉ ልጆች አሉ። እንደዛ መሰብሰብ ነበረብኝ። ከዛ ደግሞ እዛ ጎንደር ዩኒቨርሲቲ የሚያስተምር ልጅ ደግሞ አገኘሁኝ፣ አንድ ተኮላ የሚባል ልጅ የአዲስ አበባ ዩኒቨርሲቲ ማቀው። እሱን ካስት አደረኩት፣ አንድ እሱ ተማሪ ምናምን። ነገሩን አልወጣም። ካልቸሩን በደንብ የሚያውቁት ደግሞ ሙያውን የሚያውቁት ልጆች ነው ለማፈላለግ የሞከርኩት። እሱ ፕሪፕሮዳክሽን ላይ ሰፊ ጊዜ መኖሩ በደንብ አግዞኛል። ልጆቹን በደንብ ፊልተር አውት እንዳደርግ ምናምን ኢቨን ዲቴል እንድጨነቅ ምናምን አድርጎኛል። ማለት ጥርሳቸው ጉራማይሌ የሆኑ ልጆች ምናምን ሁሉ እስከመፈለግ ነው። በዛ ልክ የሚገርምህ አንዳንዱን እንትን ነው ፖስት ፕሮዳክሽን ላይ ቁጭ ስለገቡኝ ነገሮች አሉ። ማለት ይሄ አርቲኩሌት መደረግ ነበረበት፣ ይሄ እንደዚህ ነበር ኢንተርፕሬት መደረግ የነበረበት ምናምን የምላቸው በጣም ሪግሬት ማድረግባቸው ብዙ ነገሮች አሉ። ግን ስኪል የሚፈታው ነገር መሰለኝ፣ ይሄንን ኤክስፒሪየንስ የሚያመጣው ነገር ስለሆነ በሰዓቱ በቃ ልክ ነው ያልኩትን ነገሮች በሙሉ አድርጌያቸዋለሁ።
ሞር ግን ቴክኒክ የተጠቀምኩት ከብቶቹ ላይ ነው። በሬው ላይ ለምሳሌ ክንዴን ጸጉሩን ይልሰዋል፣ አይናው እንዴት እንደሚያደርገው አውቃለሁ። ሰርቷል ነገሩ። የተደነቅን እጅ ይልሰዋል ብዬ ነው በድፍረት የጻፍኩት። ነገሩ መጥቶልኛል። ለምሳሌ ይሰራል ብዬ ጽፋለሁ። እንደዚህ ነገሩን ሳምሃው ነገሩ መካኒካል ነው ግን አርቲስቲክ ነገሩ ላይ ይሰራል መጥቶልኛል ብዬ አስባለሁ። በተለይ ከእንስሳ ጋር የተገናኘው ነገር ሌሎቹ ነገሮች እንዳልኩ ነው ስኪል የሚፈታው ነገር ስለነበረ በሰዓቱ አንደርስታንድ ያላረኳቸው በጣም ብዙ ነገሮች ነበሩ። በኋላ ላይ ፖስት ላይ ቁጭ ስል የገቡኝ በጣም ማአት ነገሮች። ፕሮዳክሽን ጊዜ በጣም ከባድ ነበር። ከባድ ያደረጉብኝ ብዙ ነገሮች ናቸው። አንደኛው ሎካል መሆኔ፣ አንዳንድ በርደኖችን ለምሳሌ ተሸክሚያቸዋለሁኝ። መጨነቅ የማይገባኝ ነገር ላይ ለምሳሌ ይጨነቃለሁኝ። የማይመለከተኝ ነገር ላይ ለምሳሌ ይጨነቃለሁኝ። ሳምባዲ የሚጨነቅለት ሰው እያለ ለዛ ጉዳይ እኔ በጣም ኦብሰስድ ሆናለሁ። እነዚህ ልጆች እኔም ብሎ መጥቶ ምናምን በተለይ ኦን ቢሃፍ ኦፍ ዘ ፕሮዲውሰር በጣም ነበር የምጨነቀው። የሆነ ነገር ሀፕን ቢያደርግ እቃ ቢወሰድብን ሰው ቢያዝብን ምናምን የሚሉ ሰቀቀኖች ነበሩ። ከዛ ሎካሎቹ ደግሞ እንደ ጓደኛ ነው አንደርስታንድ የሚያደርጉኝ። ዳይሬክተር መሆኔን እዛ ላይ ብዙ የሚገባቸው ጉዳይ አለ። የማይነገር ሚስጥር ለእኔ ይነግሩኛል። ለምሳሌ ሳምባዲ ታጣቂ እየመጣብን ነው ምናምን ተብሎ ክሩ የማያውቀው ነገር ለእኔ ይነገረኛል። ለምሳሌ በጣም ነው ልብስ የምትጨንቀው ነው የምልህ። በየቀኑ የሚፈጠሩ ነገሮች ምናምን ልጆቹ ቅርባቸው ስለሆንኩ ምናምን መጥተው ይሄ ክሬቲቭ ነገሩ ላይ በጣም ኢምፓክት ነበረው። ያስጨንቃል የምልህ ፍሪ ሆነ እንድታስብ ያደርጋል። ለምሳሌ ከዲፒኤ ጋር ከሱሬ ጋር ቁጭ ብለን ያወራንባቸው ነገሮች ነበሩ። ስለ ካራክተር አገባባ በወጣት ምናምን በጣም ነው የምልህና አንዳንድ ነገሮች ቦታው በጣም በነበረው ስትረስ ልጓሙን አትይዘውም፣ በቃ እንድትረሳው ያደርጋል። እንደዚህ በጣም ብዙ ነገሮች ነበሩት፣ ፈተና ነበረው። ከዛ ራሽ ነው ሎኬሽን መቀየር በጣም ግዴታ የነበሩብን ቦታዎች ነበሩ። ለምሳሌ የደቡብ እርሻ እንዲሰራ የምፈልግበት ቦታ ነበረን የመረጥኩት ምናምን። ቦታውን መድገም አንችልም፣ ይሄ መሄድ አንችልም። እዛ ቦታ ደግምን ምናምን መቀየር ነበረብን። ከሆነ ቀረጻ በፊት ምናምን ወተን ወይ ከዲፒው ጋር ወይ ከምናምን ጋር ወጥቼ በጠዋት ቦታ ስካውት ላደርግ ይችላል። እንደዛ ነው። የሜን እርሻ ቦታ አሁን የተደነቅና ክንዴ የሚያርሱበት ምናምን ቦታ ምናምንና ዊሽ የማደርገው ቦታ ነበር። ምንድነው መሬቱን ካስት መደረግ አለበት። ኦልሞስት ካስት አካል ነው ምናምን። ምንድነው መሰለህ ጠንካራ ገበሬ ነው ገበሬ ብለህ ያ ገበሬ እርሻውን አገማሸረው በጣም የሚገርም አድርጎ አረሰው ብለህ ጠጠር መሬት ከመረጥክለት ነገሩ አይመጣውም። ስለዚህ የመሬቱ ካስት ራሱ ትክክል መሆን አለበት። ይፈርቱን በደንብ የሚቀበል አይነት መሬት መሆን አለበት ምናምን። ደግሞ ሲቹዌሽኖች አይፈቅዱም አንዳንዴ። ስለዚህ ማይሆን እንትን ውስጥ ከምትገባ ኮምፕሮማይዝ ታደርጋለህ ሳትወድ በግድ እንደዚህ። በጥቅሉ የነበረው ነገር ጥሩ ነው። አንዳንድ ከበሬ ጋር የተገናኙ ከእንስሳት ጋር የተገናኙ ነገሮች ነበሩ። እነሱን እንዳልኩህ ሎካል መሆኔ እኔ ካልቸሩን ማወቄ እድል ሰጥቶኛል ብዬ አስባለሁ። ለሆነ ነገር ፕላን ቢያስብለት ነበረ ቀድሜ። ባይሳካልኝ ባይመጣስ ምናምን እምላቸው ነገሮች ነበሩ። እነሱ በፕላን ቢሆን አንዳንዶቹን ነገሮች በፕላን ቢያስኬጃቸዋለሁ ብዬ አስባለሁ። በጥቅሉ በጣም ኢንተረስቲንግ ነበረ። እንደ አንዳንድ ቦታ ላይ ኮንፊደንስ እንድስ ይልሃል፣ ይቸግራል ምናምን ስትረሱ በቃ ያን ያመጣዋል ምናምን። ግን እንደ ጁኒየር ዳይሬክተር ብዙ ኤክስፒሪየንስ እንደሌለው ዳይሬክተር ግን በጣም ጥሩ ኤክስፒሪየንስ ነበር ያሳለፍኩት። አሪፍ ነበር። ለምሳሌ ዋርካውን የሸንጎውን ሲን ስንሰራ ሸንጎ ሲን ማለት ማይ ኤርሊ ቻይልድሁድ ያለፈበት ቦታ ነው። በጣም ብዙ ጊዜ ይዛልፋል ልጁ ነው የምልህ። እስከ 12 ዓመቴ 11 ዓመቴ ድረስ ገጠር ነበርኩኝ። በቃ እዛ ነበርኩኝ ብዙ ጊዜ። ዊሽ አደረገው ነበር ያን ቦታው ላይ ሾት በማድረግ በጣም ደስተኛ ነኝ እንደ ዳይሬክተር ነው የምልህ። ሁለተኛው ሲን ደግሞ እንዲሁ ተመሳሳይ ነው። ክንዴ የሚያልፍበት አለ፣ የወፍ ጎጆ ምናምን የሚፈርስበት ምናምን። ያን ጎዳና እንጨት በአናቴ ተሸክሜ ገበያ የተመላለስኩበት፣ ከሰል ተሸክሜ የተመላለስኩበት፣ አያቴ ጋር እናቴ ጋር የተመላለስኩበት መንገድ ነው። እዛ ጋር ሾት ስላደረኩ አም ፕራውድ ኦፍ በጣም ነው የምወደው ነገሩን። ደስ ይለኛል በቃ ማለት ኤግዛክት ቦታው ላይ ስለሆነ ነገሩ ማለት ነው። አንደኛው ሌላኛው ነገር ደግሞ ደቦውን በጣም ወደዋለሁ። በህብረት የሚታረስበትን እና እሱን መቀደም የማልፈልገው አይነት ፒክቸር ነው። ነገሩን በደንብ መጥቷል ከነ ድምፁ ከነ ምናምኑ። በድምፅም ያሰብኩት ሲን ቢኖር እንዲሁም አንዱ እሱ ይመስለኛል። ፒክቸሩን ብቻ ሳይሆን ድምፁን የሚያሰብኩት ሲን ሊሆን ይችላል ብዬ አስባለሁ። እዛው የሚያንጎራጉሩትን ነገር በደንብ ብሬክ ማድረግ እንትን ማለት በደንብ መያዝ ምናምን ይፈልግ ነበር። በደንብ የመጣልኝ ሲን ብዬ ማስበው እሱ ነው። በተለየ ከባድ ነው የምለው ሲን ላስት ዴይ ላይ ሾት ነው። ሾት በጣም ብዙዎቹ ሊያወሩት የሚችሉት እንትን ነው። ከባድ የነበረው ኦልሞስት
ኢሞሽን መቆጣጠር አልቻልኩም ነበር ምናምን በጣም ስሜታዊ ሆንኩበት እንትን ነበረ ሲን ነበረ የመጨረሻ የበሬውን ሲን ስንሰራ እሱ በጣም ከባድ ነበር ለኔ የሆነ ሰዓት ላይ ወጥቼ ያለቀስኩ ነበር ዳይላማ ውስጥ ገብቼ ነበር ቀድሜ እኔም በእንትኑ ጣፈንታ ጉዳይ ማለት ነው በእንስሳው ጣፈንታ ጉዳይ በቃ ተወዛግቤ ነበር ኢሞራል ነው ነገሩ ላለው አንዳንዴ ደግሞ ነገሩ ይጠፋብኛል መልሶ ምናምን ከዛ ደግሞ ፕሮዳክሽን ታፍ ጊዜ ስናሳለፍ ደግሞ አታስብም ስለሱ ደራሲ ሲጻፍ ቀላል ነገር ነው በቃ በሬው ሞታል ሲጽፈውም ባይዘው አልቅሻለሁ ለምሳሌ እዛ ሲን ላይ በጣም ኢሞሽናል ነው ያለው በቃ ያሳዘነኝ ፓርት ነው ምናምን ነገሩ እንደሰራም ገብቶኛል ለምሳሌ ለኔ ለጻፊ ማለት ነው ከዛ እንዳዘጋጅ ስመጣ ደግሞ የአክተር ኢሞሽን እዚህ ጋር ጥሩ ነው እንትን ነው ምናምን ያልኩ ሳስብ ቆየው ነው በኋላ ይሄ እኮ ትልቅ ካስት ነው ምን እንዴት ካስትህን ታርደዋል በቃ ልክ አይደለም ኢሞራል ነው ነገር ኢሞራል ነው በጣም ልክ አይደለም ነው ዝም ብሎ በቃ ለምሳሌ ካልቸር ውስጥ እንዳደገ ሰው እንዴት ኢሞራል ነው ለራስረዳኝ ነው ካልቸር ውስጥ እንዳደገ ሰው ገበሬ በሬውን አርዶ ይበላል አል ገበሬ ማለት በሬና ገበሬ ወንድማሞች ናቸው ያንድና ጡት ጠብተው ያደጉ ናቸው ገብቷል የእናትህን ጡት እየጠባ አድገህ ምናምን ገብቷል የእናትህን ጡት ጠብተህ አድገህ እንዴት አድርገህ ነው ሲታረድ ቁማን ታርደው አብረህ ስጋው የምትበላው ምናምን እንኳን ስጋውን መብላት ነው በሰው እኮ ለምሳሌ አንተን ጡት ከጠባው እህትህን ማግባት እኮ አይቻልም ኢሞራል ኦልሞስት የስጋ ዝምድና ስላለን ነው በዛ መንገድ ነው ካልቸራሊ እንደዛ ነው ሪች ነው ነገር የራሱን በሬ አርዶ አይበላም ገበሬ የገበሬ ታሪክ እየሰራው ነው ከዛ ለራሴ ፊልም በሬ ካስት አደረኩ በጣም ጥሩ በሬ ካስት አደረኩ ምናምን በጣም ነው ቤተሰብ የሆነ በሬ ነው በፕሮዳክሽን ሂደት ውስጥ ሁሉ ምናምን ያን ሁሉ ጊዜ ካለፈ በኋላ for the sake of my one frame ነው በሬውን ማርደው በሬው እንዲታረድ ደግሞ በጣም ግዴታ የሚያደርገው ደግሞ አንድ ፍሬም የበሬው አናት ይታያል መታየት አለበት እንደ ዳይሬክተር ፈልገዋለሁ ፕሮዲዩሰሩም ለምሳሌ ፈልገዋል አንድ ሴል የሚያደርገው ነገር ሊሆን ስለሚችል ነው ለዛች ፍሬም ሲባል ነው በሬው የሚታረደው ነገርየው በጣም ኢሞራል ነው ከዛ ክሩን ስጠይቅ ደግሞ ማንንም ነው የማይበላል የሱን ስጋ ማንንም ይቆጣዋል ሁሉ በጣም ሁሉ ይደብረዋል እና ቀድሞውንም ነገርየው ኢሞራል ነው እንደዛ ማሰቡ ማለት ነው ግን አንዳንድ ነገሮችን ዲሳይድ ማድረግ ለምሳሌ ለበለህና ኢኮኖሚካሊ ዌል በሆነ እኔ መወሰን የሚችልባቸው እንትኖች ቢሆኑ ለምሳሌ ፕሮዲዩሰርን እያየሁት ነው በጣም በብዙ አጣጥሚ ውስጥ የማይሆኑ ወጮችን ሲያወጣ እያየሁት ምናምን እንደዚህ አይነት ዲሲሽን ሜክ ካላደረክ በሬውን ተውና ሌላ ሁለተኛ በሬ ግዛልኝና ምናምን አይነት እንትን ውስጥ መግባትም በጣም ድፍረቱ አይኖርህም እኔ ለምሳሌ ደና ቦን ኢኮኖሚካሊ ክሎን ገዛለሁ ቀድሜ ነው ነገሩን አንደርስታንድ ስለማድረገው ክሎን እንዲታረድ ማድረግ ይችላል ነበር ኦብቪየስሊ ዞሮ የተፈቀደልን ስለሆነ እንስሳን አርዶ መመገብ በዚህኛው ግን ነገሩ ከእንስሳን በላይ ሆኗል ካስት ነው ቤተሰብ ነው ይሄ ነበረ ትልቁ ፈተና ነው የማይመጣ ቀን እንዳይመጣ የለም ቀኑ ገፍቶ ደረሰ የዕለቱ ዕለት በቃ የዳመና ሲን ዛሬ ነው የሚቀረጸው ሲባል አብዛኛው ክሩ ደንዝዟል እኔ የለውም ደንዝጃለሁ አንድ ሲን ነበር የሰራነው ሲል ኦልሞስት የለውም እኔ በድን ነኝ ምናምን ቸርነት ጠርቶ ይቆጣኛል በቃ አንተ ራስህን መቆጣጠር ካልቻልክ ነገርየው አይሆንም ታበላሽብኛለህ ይሄን ነገር እባክህ ፕሊስ አንተ ስሜትህን ወጣ አድርግ ቢያንስ ምናምን ዲስከስ እያደረግን ነው ምናምን በቃ ደረሰ ሲኑ መጨረሻ እንዴት ይወራል መሰለህ በቃ በሬው ሲንቦጀቦጅ ሲጨነቅ ምናምን ሁሌ የምናስርበት ቦታ ላይ የሮጦ ገመድ በጥሶ ሲሄድ ምናምን ማየት ነው በቃ አትቆጣጠሩ በጣም ኢሞሽናል ነው የሚያደርገው ከዳጊ ሱሬ አብዲ ቸሬ ምናምን ዲስከስ ሲያደርጉ በቃ እኔ አልቻልኩም ወጥቻለሁ አንዴ በውስጤ ጸሎት አደርጋለሁ የሆነ ጊዜ አለቅሳለሁ ምናምን ስሜቴን ዋጥ አድርጌ ስመጣ ቸሬ ማምኖበታል ነገሩ ምን ከበሬው መታደርሱን ጉዳይ የለው በጣም እሱ ራሱ ተደብቆ ነው ያለው የሱ ሲን ነው ሸሽቷል ከጉዳዩ ሲታረድ ማየት አይፈልግም የኛ ውሳኔ ስለሆነ ነው እሱም ተደብቆ የነበረው ምናምን እኔም እንዲተርፍ ነው የምፈልገው ግን መፍትሄ ነገሩ እንደ ባለሙያ ምንድነው የምታደርጉት የሚደንቅ ሁኔታ ሌሊቱ 8 ሰዓት ላይ ነጭ በሬ መጣ ሌላ በሬ ከስጋ ቤት የሚታረድ በሬ ያገኘ ማለት ነው በቃ ነገሮች ሁሉ ተመቻችተው ነበር አንዳንዱን በቃ ማለት እግዚአብሔር የበሬውን ጣፈን ተጽፎት ነበር ይመስለኛል ቀድሞ ሳዱ የዛኛውን በሬ በደንብ ክሎኑ ሰራቸው አንገቱን ምናምን ያንኛው በሬ ሲጀመር ለስጋ ቤት ተሽጦ በስጋ ቤት በሬ ታስሮ የነበረ በሬ ስለነበረ ምንም እንትን የሚል ነገር የለውም በቃ በዛ መንገድ ተፈታ ለኔ በጣም ከባድ ነበር ከምል ይበል ያለቀስኩባቸው ሞመንቶች ነበሩ በቃ ህልሜ ነው ፊልም መስራት ፈልጋለሁ
ቦታው ላይ መስራት ፈልጋለሁ፣ ኤግዛክት እዛ ቦታ ላይ መስራት ፈልጋለሁ። ግን ደግሞ ሲቹዌሽኑ የሚፈቅድ አይነት አልነበረም ምናምን። አንዳንዴ በቃ ሂጄ ቤተክርስቲያን አለቃቅሳለሁ የምልህ በቃ እኔ ሰው ሆኜ ፊልም ለመስራት በቅቼ ፕሮዲውሰር አግኝቼ ጽፌ እኔ እንዴት የምልህ በእንደዚህ አይነት ምክንያት እንዴት በጣም ነው ማማረር የነበረው ነው የምልህ ምናምን። ግን በቃ እግዚአብሔር ደግሞ ቸር ነው። በጣም በሚደንቅ ሁኔታ ነው ነገሮችን ስናልፋቸው የነበረው ምናምን እና ሪሄርሳል መተው ነበረ። እሱ ቸርነት አራት ዳይሬክተሬ ረዳት ዳይሬክተሩ ምናምን መተው ነበረ። እነሱ መተው እንኳን ያን ያክል ገንዘብ ኢንቨስት አድርገው ሲሄዱ እርግጠኛ አይደለሁም ያን ነው መተዋል። በጣም ብዙ ኢንቨስትመንት አወጥተው ሄደዋል ምናምን። ስቲል ሄስቴት አደርጋለሁ፣ ስቲል ጨነቃለሁ። ይሄ ነገር ግን ይሆናል ሪሊ እግዚአብሔር የፈቀደው ይሆን ይሄን ነገር ምናምን ምንድነው ብቻህን መንቀሳቀስ ምናምን ያን ያክል አያስቸግርም ከተማው። ግን ደግሞ በርከት ስትል ዕቃ ስትይዝ ምናምን ስትል ምናምን ደግሞ አስጨናቂ ነበር። ከዛ ሌላኛው ደግሞ የሰው ማፍ ነው። ሰው ያስጨንቃል ወይ ይሆናል ብለህ ነው የሚልህ ያገኘ ሰው በሙሉ እና እነዛ ኔጌቲቭ ነገሮች ሲደማመሩ በጣም አስጨናቂ ነበሩ። እሱን ሰቀቀን በጣም በእግዚአብሔር ቸርነት ነው ያለፈው። ለእኔ ኢንተርቴኒንግ ፌዙ ፖስቱ ኢንተርቴኒንግ ሁለቱ በጣም በርደን ነበረባቸው፣ በጣም ጫና ነበረባቸው። ፕሪ ፕሮዳክሽኑ እንዳልኩ በጣም ስትረስ ነበረብኝ፣ እኔ ኢንሴኪዩሪቲ ነበረብኝ ከእንትን አንጻርና ላይሰራ ይችላል ወይ የሚል በጣም ብዙ ሰቀቀኖች ነበሩት። ፕሮዳክሽኑ በተመሳሳይ በብዙ ፈተና ውስጥ ስለሆነ ያለፈው ነገሩን ከስራ ጫና አልፎ ነው የሚል በደንብ አጣጥመው እንደ ዳይሬክተር እያንዳንዷን ነገር አርቲኩሌት እያደረግክ ምናምን ጆርኒውን እያጣጣምከው ለመሄድ እድል ይሰጣል ነበር። ሳምሃው በጣም በርደን ነበሩ። ፖስቱ ግን በጣም ኢንተርቴኒንግ ነበር፣ በጣም ኢንተርቴኒንግ ነው። ባለሙያዎቹ ጋር ተግባብቻለሁ። ለምሳሌ ዲፒኤ ነው እንደ ድል ነው ኤዲት ያደረገው። ሱሬ ጋር በደንብ ተግባብቻለሁ። ደንብ ኮሚኒኬት እናደርጋለን፣ እንደምንፈልገው እንሰራለን። ሼም የለብኝም። ለምሳሌ እንደፈለግኩ እንዲመላለስ ምናምን ሳደርግ ነው ያለ ርህራሄ ነው። 1 ዓመት ከምናምን በጣም በነፃነት በጣም በጥሩ ሁኔታ ጥሩ ጊዜ ያሳለፍኩበት ነው። ከዛ ደግሞ የፕሮዳክሽን ስህተቶችን የተማርኩበት ነው። ትልቅ ዩኒቨርሲቲ ነው ፖስቱ ብቻው። በጣም የሚገርም ትምህርት ቤት ነው። ሪግሬት የማደርገው ደስ የሚሉኝም ነገሮች ምናምን ማሻሽለው ብዬ ለወደፊቱ ማስተካከላቸው ነገሮች በሙሉ የተማርኩት ፖስቱ ላይ ነው። በደንብ እድል የሰጠኝ ፌዝ ነው። በጣም ነው የምወደው እሱ። በቻልነው አቅም ጥሩ የሆነ ካልቸር ካፕቸር ለማድረግ ሞክረናል ብዬ አስባለሁ። ባህሉን ለማሳየት በተለይ የገበሬውን ህይወት ገበሬ እንዴት ነው ከእንስሳ ጋር ያለው አታችመንት ከበሬ ጋር ያለው አታችመንት ምናምን የሚሉትን ነገሮች በደንብ እንግዲህ ሊያሳይ የሚችል ፊልም ነው ብዬ አስባለሁ። አዲስ ኤክስፒሪየንስ ይመስለኛል። እንደዚህ ምንድነው የኖርንበትን ነገር እንደዚህ ፊልም አድርጎ ማምጣት ምናምን ብዙ ሞክረናል። ብቻኛው ደግሞ ትንሽ ለየት ያለች ወይ ነች ከፐርስፔክቲቭ ብዬ አስባለሁ። አዲስ ነገር ሊሆን የሚችለው ይሄን ቢጠብቁ። ቀንጃ ፊልማችን በሀገር ውስጥ ያላችሁ ከሀገር ውጭም ያላችሁ ሰዎች በሙሉ እንድታዩልን፣ ባህላችሁ የናፈቃችሁ የገበሬው ወዝና ውቃቤ የናፈቃችሁ ሰዎች በሙሉ በእኛ ፊልም ውስጥ የምታገኙት ይመስለናል። እንድትጋበዙልን፣ ሀሳብ አስተያየታችሁ እንድሰጡን እንጋብዛችኋለን። በጣም አመሰግናለሁ።